ሰላም ፋሚሊዎች ዛሬ እንግዲህ የማሳያችሁ እንዴት አድርገን ዩኤኢ ድራይቪንግ ላይሰንስ እንፈተን በቀላሉ ማለፍ እንችላለን። ትርጉማቸውንም እንግዲህ ነው የምናየው። ይህ እንግዲህ እንደምታዩት እዚህ ጋር የመጀመሪያውን ጥያቄ ስንሰራ ምን ይላል? The picture shows red traffic lights. This means ምስሉ የሚያሳየው ቀይ ትራፊክ ላይት ነው። ይህ ማለት ምን ማለት ነው? ይሄን ቀይ ትራፊክ ላይት ስናይ ወይም ደግሞ ይሄን እያለ ምን ማለት ነው? አንደኛው ኤ ላይ ምን ይላል? Be ready to stop ይላል። ለማቆም ተዘጋጅ ይላል። እዚህ ጋር ቢ ላይ ምን ይላል? ዩ መስት ስቶፕ፣ ያ ማለት ማቆም አለብክ ግዴታ ማለት ነው። ቢ ላይ ያለው ሲ ላይ ያለውን ካየነው ደግሞ ዩ መስት ስሎ ዳውን ነው፣ ወይም ደግሞ ቀዝቀዝ አድርገን መሄድ አለብን እንደማለት አይነት፣ ወይም ደግሞ ማቀዝቀዝ አለብን ነው። ስለዚህ ቀይ በራ ማለት ምንድነው መሆን ያለበት? ዩ መስት ስቶፕ ነው። በቃ ቀይ ከበራ ማቆም ነው አይደል ያለብን። እስኪ ወደ ቀጣዩ ጥያቄ ደግሞ እንሸጋገር። ሁለተኛው ደግሞ ምንድነው የሚለው? ድራይቪንግ ኢዝ ሞር ዳንጀረስ ኢፍ ዩ ይላል። እንግዲህ መንዳት በጣም አደገኛ ነው ምን ከሆነ? አንደኛው ይላል አድጀስት ዘ ሬዲዮ አዝ ዩ ድራይቭ፣ እየነዳችሁ የሬዲዮ እንትኗን የምታስተካክሉ ከሆነ መክፈት ሊሆን ይችላል፣ መጨመር ምናምን እንደዛ ከሆነ ይላል። ቢ ላይ ያለው ደግሞ ቶክ ኦን ሞባይል ቴሌፎን አዝ ዩ ድራይቭ፣ እየነዳችሁ ስልክ የምታወሩ ከሆነ ይላል። ቢ ላይ ያለው ስቲል ሲ ላይ ያለው መልስ ነው የሚሆነው። ምክንያቱም ድራይቪንግ ሞር ዳንጀረስ የሚሆነው እየነዳችሁ እያለ ሬዲዮንም የምታስተካክሉ ከሆነ እና ሞባይል ስልክ የምትጠቀሙ ከሆነ ዳትስ ሞር ዳንጀረስ ማለት ነው። ስለዚህ ድራይቪንግ ሞር ዳንጀረስ ኢፍ ዩ አድጀስት ሬዲዮ ኦር ቶክ ኦን ኤ ሞባይል ፎን አዝ ዩ ድራይቭ የሚለው መልስ ይሆናል ማለት ነው። ሶስተኛው ላይ ስንመጣ እንግዲህ which of the following will make you more dangerous driver ይላል። እዚህ ጋር which of the following will make you more dangerous driver፣ እንግዲህ እናንተን መጥፎ ሹፌር የሚያደርጋችሁ ምንድነው? ከታች ከተዘረዘሩ ውስጥ እናንተን መጥፎ ድራይቨር የሚያደርጋችሁ ምንድነው ነው እዚህ ጋር አይደለ? ወይም የትኛው ነው አይደለ? ድሪንኪንግ አልኮል ነው። አዎ ልክ ነው። ድሪንኪንግ አልኮል ደግሞ ወይም ደግሞ አንድ ሹፌር መጠጥ የሚጠጣ ከሆነ ያ መጥፎ ሹፌር ያስብለዋል። ሁለተኛ ደግሞ ቴኪንግ ሜዲሲን ነው። ቴኪንግ ሜዲሲን ስንል እዚህ ጋር በጣም መጥፎ ድራጎች አሉ፣ ወይም ደግሞ አለ አይደለ? ለአንድ ድራይቨር የማይመከሩ ሜዲሲኖችን መጠቀም እሱ ራሱን የቻለ አደጋ አለው። ያ መጥፎ ድራይቨር ከሚያደርገን ውስጥ አንዱ ነው። ስለዚህ ሲል ያለው መልስ ይሆናል ማለት ነው። ድሪንኪንግ አልኮል and also taking certain medicine፣ የሆነ ሜዲሲን መውሰድና አልኮል መጠጣት እኛን መጥፎ ድራይቨር ያስብለናል ማለት ነው። ስለዚህ which of the following will make you a more dangerous driver ለሚለው the answer is going to be drinking alcohol and also taking certain medicines የሚለው ይሆናል ማለት ነው። እዚህኛው ጋር ስንመጣ ደግሞ speeding increases the risk of crash ይላል። በፍጥነት መንዳት የመጋጨት ወይም አላ ክራሽ የማድረግ ነገሮችን ወይም ደግሞ አደጋ የማድረስ እንትኑን ከፍ ያደርገዋል። ምን ሲሆን ነው? አሁን speeding increases ነው ያለው the risk of crash because of what? በምን ምክንያት ነው? አንደኛ it slows your ሪፍሌክሳችሁን ይቀንሰዋል። ይሄ አይሆንም መልሱ ላይ። ቢ ላይ ያለው ደግሞ it increases the number of road hazards ነው። ይሄ ደግሞ በመንገዶች ላይ ያለውን አደጋ ይጨምረዋል። ነገር ግን መልስ የሚሆነው ሲ ነው። speeding increases the risk of crash ነው አይደለ? ስለዚህ ቢኮዝ ለምንድን ነው? the faster you drive the longer it takes to stop ነው። በጣም ወይም ደግሞ በፍጥነት እየነዳችሁ በነዳችሁ ቁጥር የምታቆሙበት ለማቆም የሚወስድባችሁ ጊዜ ረዘም ያለ ነው የሚሆነው ማለት። ስለዚህ the answer is going to be C ነው ማለት the faster you drive the longer it takes to stop ነው የሚሆነው። ይሄንኛውን ስናይ ደግሞ you will be safer driver if you drive just a little bit slower because እንግዲህ ሴፍ የሆነ ድራይቨር ትሆናላችሁ ትንሽ ዝቅ አድርጋችሁ የምነዱ ከሆነ። ምክንያቱም ማለት ኤ ላይ ምን ይላል? you will have time to look at the scenery ለማየት ታይም ወይም ደግሞ ጊዜ ይኖራችኋል ይላል። ሁለተኛው ቢ ላይ ያለው ደግሞ you gain more experience by driving slowly። ቢ ላይ ያለው ደግሞ ምንድነው? ቀስ ብላችሁ በነዳችሁ ቁጥር ሞር ኤክስፒሪየንስ ታገኛላችሁ ነው የሚለው። መልስ አይሆንም። ሲል ያለው ግን you can respond to hazard by slowing down quicker ነው የሚለው። ያ ማለት አደጋ ሲያጋጥማችሁ በቀላሉ ማቀዝቀዝ ትችላላችሁ፣ የሚያን ነገር የማቆም እንትኑ ይኖራችኋል ማለት ነው። ስለዚህ the answer is going to be like C። looking at the diagram እንግዲህ ዲያግራሙ ተመልክቶ ይላል if a vehicle stops ነው። ይሄ vehicle እዚህ ጋር እንደምትቺ ቢጫዋ ካቆመች ይላል። vehicle B
ሜክ ክራሽ ኢንቱ ኢት ቬሂክል ቢ ከሱ ጋር ምን ይሆን ክራሽ ሊያደርግ ይችላል ወይም ሊጋጭ ይችላል ማለት ነው። ስለዚህ ይላል how could the risk of crash like this avoided እንደዚህ አይነት ሪስክ ወይም ደግሞ ክራሾች ወይም አደጋዎች እንዴት ነው እኛ አቮይድ ልናደርጋቸው ልንከላከላቸው የምንችለው አለ። vehicles need to travel at a speed that we allow them to stop safely at an ኢንተርሴክሽን ጋር መስቀለኛው ጋር በቀላሉ ለመቆም ወይም ደግሞ በሴፍሊ ለመቆም በዛ ስፒድ መሰረት መሄድ አለባቸው ይላል። ኤ ላይ ቢ ላይ ካየን ደግሞ vehicle A speeds up to cross the intersection on the orange light vehicle ቢው ደግሞ ምንድን ነው የሚሆነው? vehicle A speed up to cross vehicle A መስቀለኛውን በፍጥነት ማለፍ አለበት ኦሬንጅ ላይቱ ጋር ማለት on the orange light ባለበት ማለት አሁን እዚህ ጋር ኦሬንጅ ላይት በርቷል። ኦሬንጅ ላይቱ እያለ በፍጥነት መንዳት አለበት ነው። vehicle speeds up to cross the intersection on the orange light and then when we see B ላይ ደግሞ vehicle B overtakes vehicle A before the intersection B ላይ ያለው ደግሞ vehicle B ወይም ደግሞ ይሄ ሁለተኛው መኪና እዚህ ጋር መታች ሰማያዊ መኪና ኢንተርሴክሽን ከመግባታቸው በፊት ይሄንኛው ምን ማለት ኦቨርቴክ ማድረግ አለበት ወይም ደግሞ ደርቦ ማለፍ አለበት ነው። ለማንኛውም ዲያንሳስ ኮነቢ ኤ ነው የሚሆነው። ሁለቱም መኪኖች ምንድነው መሆን ያለባቸው? በቀላሉ ለመቆም ወይም ሴፍሊ ለመቆም በሚያስችላቸው የስፒድ መጠን መጓዝ አለባቸው ኢንተርሴክሽን ወይም መስቀለኛ ጋር እስኪደርሱ ማለት ነው። ድራይቪንግ አንደር ዘ ኢንፍሉዌንስ ኦፍ አልኮሆል ኢዝ ዳንጀረስ ይላል። ምን ይላል? በአልኮል ተጽዕኖ ውስጥ ሆኖ መንዳት ዳንጀረስ ነው፣ አደጋ አለው አለ። ስለዚህ አንደኛው ኤ ላይ ያለው ምርጫ ምን ዩኤ ትራፊክ ሎ ፕሮሂቢትስ ዩኤ ትራፊክ ሎ ምን ይላል? ያግደዋል ወይም ደግሞ አይቀበልም፣ ይከለክለዋል። እንደም ፕሮሂቢት ማለት አንድ ነገር ማገድ ስለሆነ ማለት ነው። ቢ ላይ ያለው ደግሞ ዩኤ ትራፊክ ሎ አሎ ስሞል አማውንት ዩኤ ትራፊክ ሎ ወይም ደግሞ የዩናይትድ አረብ ኤምሬት ትራፊክ ህግ ምን ይላል? ትንሽዬ መጠቀም ችግር የለውም ብሎ ወይም ደግሞ ይፈቅዳል ይላል። እዚህ ጋር አለው ስሞል አማውንት ይላል። and then when we see ይሄንኛው ደግሞ ሲንስናየው ደግሞ ዩኤኢ ትራፊክ ሎ ኮንትሮል ሲት ዩኤኢ ትራፊክ ሎ ሊቆጣጠረዋል። ለማንኛውም ድራይቪንግ አንደር ዘ ኢንፍሉዌንስ ኦፍ አልኮሆል ኢዝ ዳንጀረስ ምንድነው? መጥፎ ነው በአልኮል ተጽዕኖ ውስጥ ሆኖ መንዳት እና ሁለተኛም ደግሞ ዩኤኢ ትራፊክ ሎ ምንድነው? ፕሮሂቢት ያደርገዋል፣ ሊከላከላል ወይም ደግሞ አይፈቅድም እንደማለት ነው። ድራይቪንግ አንደር ዘ ኢንፍሉዌንስ ኦፍ አልኮሆል ኢዝ ፓኒሸብል ባይ ያው እንግዲህ በምን አይነት ቅጣት አንድ ሰው በአልኮሆል ተጽዕኖ ውስጥ ሆኖ የሚጠጣ ከሆነ 24 ብላክ ፖይንት እና በህግ ወይም በኮርት እንትን ይልበታል ማለት ነው። ቅጣት ይደርስበታል። ለማንኛውም ኤሲ ላይ ያለው መልስ ይሆናል። at what speed should you travel on the road ይላል። በእሺ መንገድ ላይ ስትሆኑ በምን አይነት ስፒድ መጓዝ አለባችሁ አይነት ነገር ነው። ኤ ላይ ምን ይላል? at a speed shown on the speed limit sign ኤ ላይ ያለው ስፒድ ሊሚት ሳይኑ በሚያሳየው ነገ መሰረት ማለት ነው። ቢ ላይ ደግሞ at least 10 km below the speed limit ቢ ላይ ያለው ደግሞ ምንድነው የሚለው? ስፒድ ሊሚቱ ከሚያሳየው በ10 ኪሎ ሜትር ወደ ታች ወይም ደግሞ ቀነስ አድርገን ማለት ነው። ቢ ላይ ያለው ሲ ላይ ያለው ምን ይላል? at speed shown on a speed limit sign or slower and depend on the road condition ነው። ሲ ላይ ያለው ምንድነው የሚለው? ስፒድ ሊሚት ሳይኑ እነዚህ መንገድ ላይ የሚለጣጠፉ አሉ። በዚህም አሉ አይደለ? እነዚህ መንገዱ ላይ ስትሄዱ የሚለጣጠፉ ሳይኖች አሉ ወይም ምልክቶች አሉ። ስፒድ ሊሚት ወይም የስፒድ ገደብን የሚያሳዩ እስከዚህ መሄድ አለባችሁ ምናምን የሚያሳዩት እነሱ በሚያሳዩት ሊሚት ሳይን ወይም ከዛ በታች ወይም ደግሞ ምንድነው ዲፔንድ ኦን ዘ ሮድ ኮንዲሽን ወይም ደግሞ መንገዱ ላይ ባለው ሁኔታ ላይ መሰረት አድርጎ መጓዝ እንደማለት ነገር። ለማንኛውም ሲ ነው የሚሆነው መልሱ። just before you enter an intersection the traffic signal turns red what should you do? እንግዲህ እናንተ ወደ መስቀለኛ ከመግባታችሁ በፊት ትራፊክ ሲግናሉ ምን አሳየ? ትራፊክ ሲግናሉ ቀይ ያሳየ እና ምንድነው የምታደርጉት? what should you do ይላል። እንግዲህ ኤ ላይ ምን ይላል? slow down and check for vehicles on your left before you cross ኤ ላይ ያለው እንግዲህ ምንድነው? አቀዝቀዝ አድርጉ። ከዛ በኋላ ቼክ ፎር ቬሂክል ኦን ዮር ሌፍት ከግራ ያለ መኪና ካለ እሱን ቼክ አድርጉት ክሮስ ከማድረጋችሁ በፊት ነው የሚለው። ይሄ መልስ ሊሆን አይችልም። ቢ ላይ ያለው ደግሞ አክሰለሬት ቱ ጌት አክሮስ ዘ ኢንተርሴክሽን ኪክሊ ይላል።
ስለዚህ አሁን ቀዩ ሲግናል በርቶ እንግዲህ እንዴት ነው አክሰለሬት ማለት እንግዲህ በፍጥነት ንዱት ኢንተርሴክሽን ወይም መስቀለኛውን ክሮስ ለማድረግ ማለት ነው። ስለዚህ ስቲል this will not be the answer ማለት ነው። ሲ ነው ስቶፕ ነው። አንድ እየነዳችሁ መኪና እየነዳችሁ ቀይ መብራት ከበራ መንገዱ ላይ ምንድነው መሆን ያለበት? ዩ መስት ስቶፕ መቆም አለበት፣ ማቆም አለባችሁ። ክሮስም የለም ስሎ ዳውን የሚባል ነገር የለም። ሶ the answer is going to be B C። እዚህ ጋር ደግሞ how should you drive into a bend in the road ይላል። እንግዲህ ቤንድ ማለት የሆነ አለ እንዲ ጥምም ያለ ነው። እንዲ አሻ ምን ልበለው እንደዚህ ያለ መኪና እየሄዳችሁ እንደዚህ ይሆናል። የሆነ ክብም ሊሰራ ያሰበ አይነት ነገር እሱ ቤንድ መንገድ ላይ እየሄዳችሁ ምንድነው ማድረግ ያለባችሁ? እንዴት ነው የምትነዱት ነው አይደል? ሐሳብ እንዴት ነው የምትነዱት ነው። ስለዚህ ኤ ላይ አክሰለሬት ሊትል ትንሽ አፍጥኑት ወይም ደግሞ አክሰለሬት አድርጉት ይላል። ቢ ላይ ደግሞ ስሎ ዳውን ግራጁዋሊ። ቢ ላይ ምን ይላል? ቀስ በቀስ ቀንሱት ስፒዱን ወይም የመንዳት እንትናችሁን ቀንሱት ይላል። ሲ ላይ ደግሞ ኮንቲኒው አት ዘ ሴም ስፒድ ቤንድ ስታደርጉ በተመሳሳይ ፍጥነት መቀጠል የለባችሁም። ለማንኛውም መልስ የሚሆነው ቢ ነው። what is the speed limit in residential area with a single lane when there are no speed limits? እንግዲህ የመኖሪያ ቦታዎች ላይ በሲንግል ሌን ወይም ደግሞ አንድ መንገድ ማለት ነው። አንድ መንገድ ብቻ አንድ መኪና ብቻ የምታስኬደው ሲንግል ሌን ነው የምትባለው። በእሷ ላይ ምንም አይነት ስፒድ ሊሚት ካልተጻፈ የስፒድ ሊሚቱ ስንት ነው? ስንት ነው? ለማንኛውም ምንም ይሁን ምንም ሬዚደንሻል ኤሪያ ሰፈር የመንዳት ስፒድ ሊሚት ስንት ነው? 40 ኪሎ ሜትር ፐር አወር ነው። ኖረም አልኖረም ተጻፈም አልተጻፈም ስንት ነው? 40 ኪሎ ሜትር ፐር አወር ነው። 50 60 ታስረው So the answer is gonna be B. Okay, let's do this one. There is a single white broken line painted. There is a single white broken line painted. And single white broken ማለት የሆነ መንገዱ ላይ ሲንግል ላይን ወይም ደግሞ እንደዚህ ተሸራርፈው የተጻፉ እንትኖች አሉ አይደለ? ነጭ ቀለሞች እነሱ አሉ in the center of two way road በምን በሁለት ዌይ ሮዶች መካከል ማለት ነው። በሁለት ዌይ ሮዶች መካከል አንድ እንደዚህ የተቀባች ነጭ የተቆራረጠች አሉ እና where must you drive እና የት ነው መንዳት ያለባችሁ ነው። እዚህ ጋር አሁን where must you drive ይላል። ኤ ላይ you must drive on the line። ኤ ላይ ምን ይላል? ላይናችሁ ላይ ብቻ ነው መንዳት ያለባችሁ። ሲ ላይ ደግሞ you must keep as close to the line as possible። ሲ ላይ ደግሞ ምንድነው? በተቻላችሁ መጠን መንገዷ ላይ ወይም ላይኗ ላይ መቃረብ አለባችሁ ነው የሚለው። ክሎዝ መቅረብ አለባችሁ ነው። ሲ ላይ ምን ይላል? you must keep to the right of the line ነው የሚለው። ሲ ላይ ደግሞ ምንድነው? you must keep the right of the line ነው። ሁልጊዜም ቱ ዌይ ሮድ ካለ እና አንድ ሲንግል ፔይንትድ ከሆነ ያቺን ሲንግል ፔይንትድ ብሮክን ላይን ማለት እቺ በቃላ እንደዚህ መንገድ ላይ የምታዩት የተቆራረጠች ነጯ እንትን ነች እና እሷን ስታዩት ምንድነው ሁልጊዜም ቢሆን ምንድነው ራይት ወይም ደግሞ ቀኝ እንትናችሁን ይዛችሁ መንዳት አለባችሁ ነው የሚለው። ለማንኛውም is going to be ሲመልስ ነው የሚሆነው ማለት you must keep it to the right of the ማለት ሁሉም እስኪወጡ ድረስ ጠብቃላችሁ ከዛ በኋላ ክሮስ ታደርጋላችሁ። ለማንኛውም ይህ ኢዲፒ ነው የመጀመሪያችንም ስለሆነ ትርጉም ላይ ብዙም ነው። ለማንኛውም የኢዲአይ ወይም ደግሞ ለመጀመሪያ ጊዜ ታክሲ ገብታችሁ ወደ ትሬኒንግ ከመሄዳችሁ በፊት የምትወስዱት ፈተና ይሄን ይመስላል። ያው በጣም ከዚህ በጣም ብዙ ናቸው። ነገር ግን ሁሉም ጥያቄ በዚህ አይነት ደረጃ የሚመሳሰሉ ስለሆኑ ይሄንን ካያችሁ ይሄንኛውን አንደርስታንድ ማድረግ የምትችሉ ከሆነ ድራይቪንግ ላይሰንስ ስታወጡ የምትፈተኑ ፈተና is gonna be simple ማለት ነው። ብዙም የሚከብድ ነገር የለውም። ለማንኛውም እስካሁን ስለተከታተላችሁን በኢዲፒ ቻናል ስም እናመሰግናላችሁ። ይመቻችሁ።